የኦፕቲሚስቲክ የዩቲዩብ ተከታታዮቻችን ዛሬም በ10ኛ ክፍል የጂኦግራፊ ትምህርት በዩኒት 6 ተመልሰን መጥተናል። ከባለፈው ቪዲዮ የቀጠለ ዛሬ ደግሞ 6.21 ዲፔንደንስ ኦን ዘ ኢንቫይሮንመንት በሚለው ርዕስ ስር እንወያያለን። ይህ ቪዲዮ አዳዲስ ቪዲዮዎች በሚለቀቁበት ጊዜ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን እንድትጫኑ ጠይቃችኋለሁ። በተጨማሪም ደግሞ አስተያየት ካላችሁ በኮሜንት ላይ እንድታሳፍሩን፣ ከተመቻችሁ ደግሞ ላይክ ማድረግ እንዳይረሳ። ዛሬ ደግሞ ዲፔንደንስ ኦን ዘ ኢንቫይሮንመንት በሚለው ርዕስ እንማራለን። ጥገኛ በአካባቢ ላይ ጥገኛ መሆን እንደማለት ነው። every living thing on the earth depend on the environment። ሁሉም ህይወት ያላቸው ነገር በምድር ላይ የሚገኙ ህይወት ያላቸው ነገሮች በአካባቢ ላይ ጥገኛ ሆነው ይገኛሉ። the dependence is basically to obtain the essential resource for the survival። ዲፔንድ የሚሆንበት ዋናኛው ምክንያት ህይወታቸው እንዲቀጥል ሰርቫይቭ ለማድረግ ኤሴንሻል የሆኑ ሪሶርሶችን ለማግኘት ነው። ከነሱ መካከል therefore human beings depend on the environment such as air, water, food or shelter they obtain from the environment። ከነሱ የሰው ልጅ ኢንቫይሮንመንት ላይ ጥገኛ ከሚሆንበት ዋናኛው ምክንያት መካከል አየር ሊሆን ይችላል፣ ውሃ ሊሆን ይችላል፣ ምግብ ሊሆን ይችላል፣ መጠለያ ሊሆን ይችላል። ከነሱ መካከል የመጀመሪያው ምግብ ወይንም ፉድ ነው። Without food, life would not exist. The environment provides food since plants grow from soil. Plants growing from the soil are also eaten by certain animals like goats, sheep, and cattle, which are all considered as food for human beings. እዚህ ጋር ምን ይለናል? የሰው ልጅ ምግብ ካለ ምግብ የሰው ልጅ ህይወት ልትቀጥል አትችልም እና አንዳንድ ምግብን ደግሞ ፕሮቫይድ የሚያደርግ ፕላንቶች አሉ። እነዛ ፕላንቶች ደግሞ ከሶይል ነው፣ ከሶይል ውስጥ ነው የሚበቅሉ። ሶይል ደግሞ ኢንቫይሮንመንት ነው። በተጨማሪ ደግሞ አንዳንድ ፕላንቶች ደግሞ በሺፕ፣ በበግ፣ በተለያዩ በፍየል፣ በከትሎች በመሳሰሉት ይበላሉ። ስለዚህ አጠቃላይ ይሄ ዞር ይመጣና የሰው ልጅ ጋር ደግሞ ደግሞ በግ፣ ፍየል ደግሞ የሰው ልጅ ምግብ ናቸው። በአጠቃላይ ይሄ ሁሉ የኢንቫይሮንመንት አይነት ላይ አፌክት ያደርጋሉ ማለት ነው፣ ወይንም ዲፔንድ ያደርጋሉ ሂውማን ቢንጎች ማለት ነው። ውሃ በምናይበት ጊዜ ደግሞ this is the element of life without which all things would die. The environment provides this element in various ways including rain, rivers, lakes and ocean. Human beings use water for drinking, washing, irrigation and power generation. እና የሰው ልጅም ሆነ ማንኛውም ህይወት ያላቸው ነገሮች ውሃ ካሌለ በእርግጠኝነት ይሞታሉ። ኢንቫይሮንመንት ደግሞ ኢንቫይሮንመንቱ ደግሞ ውሃን ፕሮቫይድ የሚያደርግበት ምክንያት በዝናብ ሊሆን ይችላል፣ በወንዝ፣ በሐይቅ፣ በውቅያኖስ በመሳሰሉት ምክንያት ሊቀርብ ይችላል። የሰው ልጅ ደግሞ ውሃን የሚጠቀመው ለመጠጥ ሊሆን ይችላል፣ ልብስ ለማጠብ ሊሆን ይችላል፣ ኃይል ለማመንጨት ሊሆን ይችላል፣ አትክልቶችን ለመትከል ለማልማት ሊሆን ይችላል። ስለዚህ በሌላ በቀጥታም ሆነ በተዘዋዋሪ መንገድ ውሃ ላይ ዲፔንድ ሆኖ ማለት ነው የሰው ልጅ። ሼልተር መጠለያ ማለት ነው። some of the materials used in construction include sand, stones and trees. The environment has an abundance of these raw materials and that is why human beings are able to build shelters. ሼልተርን ደግሞ በምናይበት ጊዜ የሰው ልጅ መጠለያ የሚሰራው ከአፈር ሊሆን ይችላል፣ ከድንጋይ ሊሆን ይችላል፣ ከእጽዋትም ነው እና ይህንን እንዳለ ደግሞ ኢንቫይሮንመንቱ አባንዳንስ የሆኑ ራው ማቴሪያሎችን ያቀርባል። ስለዚህ የሰው ልጅ ዋናኛው ምክንያቱ ቢልድ የሚያደርግበት ሼልተርን ቢልድ የሚያደርግበት ዋናኛው ምክንያት ኢንቫይሮንመንት ነው ማለት ነው። በእንደዚህ አይነት መንገድ ዲፔንድ ያደርጋል ማለት ነው። Clothing. Without clothing, human beings would find it difficult to cope with harsh element of the climate. የሰው ልጅ ልብስ ካሌለው የተለያዩ ሀራሽ የሆኑ ኤሌመንት ያላቸው ክላይሜቶች በሚመጡበት ጊዜ ለሰርቫይቭ ማድረግ በጣም ከባድ ነው። the provides raw material የተለያዩ raw ማቴሪያሎችን ፕሮቫይድ ያደርጋል ኢንቫይሮንመንቱ። ከነሱ መካከል ሲልክ፣ ኮተን፣ ጥጥ ሊሆን ይችላል። የተለያዩ በቃ ክሎዚንግን ማኑፋክቸር ለማድረግ የሚጠቀሙ ፕሮዳክቶች raw ማቴሪያሎች እንዳለ ከኢንቫይሮንመንቱ ጋር የተያያዙ ናቸው። ስለዚህ የተለያዩ ነገሮች ላይ ዲፔንድ እናደርጋለን። ፉድ ለማግኘት ዲፔንድ እናደርግበታለን ኢንቫይሮንመንት ላይ፣ መጠጥ ለማግኘት፣ ሼልተር፣ ክሎዝ ለማግኘት ሳሰሩት ላይ ዲፔንድ እናደርግበታለን ማለት ነው ኢንቫይሮንመንት ላይ። Moreover, the natural environment plays an important role in supporting economic activities. In contributions include natural environment በተጨማሪም ደግሞ ኢኮኖሚክ አክቲቪቲን ለማፋጠን ይጠቅማል። ዳይሬክትሊ ሊሆን ይችላል፣ ኢንዳይሬክትሊ በምንልበት ጊዜ by providing resource and raw materials such as water, timber and minerals that are required as input for production of goods, service
and indirectly through service provided by ecosystem including carbon sequestration, water purification, managing fluid risks and nutrient cycling. directly በምንላበት ጊዜ ውሃን እንጠቀማለን። ቲምበር ሚነራል ሪኳርድ ኢንፑት ፎር ፕሮዳክሽን ኦፍ ጉድ ሰርቪስ እንዳሉ ጉድና ሰርቪስን ለማምረት የምንጠቀምባቸው ነገሮች ናቸው። እኒ ደግሞ ኢኮኖሚክ እድገት ይጠቅማል። ኢንዳይሬክት በምንልበት ጊዜ ደግሞ ከአየር ጋር ተያይዞ ነው። ካርቦን ሴኩስትሬሽን ኢንዳይሬክት የሆነበት ምክንያት በተዘዋዋሪ መንገድ ነው አየር የምንጠቀመው። ዋተር ፒውሪፊኬሽን ውሃን ለማጽዳት፣ ማኔጂንግ ፍሉድ ሪስክስ ኤንድ ኒውትሪየንት ሳይክሊንግ የምግብ አዘዋወርን ወይም ዑደትን ያደርግልናል ማለት ነው። ስለዚህ ለኢኮኖሚክ ለኢንቫይሮንመንት ላይ ዲፔንድ የምናደርገው ለራሳችን ብቻ ሳይሆን ኦልሬዲ ኢኮኖሚካችንም ዴቨሎፕ እንዲያደርግ ለራሳችን ማለት ሳይሆን በቃ ኢኮኖሚያችንም ዴቨሎፕ እንዲያደርግ ይጠቅመናል ማለት ነው። Therefore, the environment is vital for securing economic growth and development by providing natural resources. Therefore, the environment is vital for securing economic growth and development by providing natural resources. የተለያዩ ናቹራል ሪሶርሶችን ፕሮቫይድ በማድረግ በተጨማሪም ደግሞ ለኢኮኖሚ እድገታችን ሰኩዌር እንዲሆን ያደርጋል። The provision is not just for present generation, also for future generation. ይሄ እንግዲህ አፌክት ዲፔንደብል አደርግበት ነገር ፕሮቪዥኑ ለአሁን ጀነሬሽን ብቻ አይደለም፣ ለቀጣዩ ጀነሬሽን ለፊውቸር ጀነሬሽኑ በተጨማሪ ነው። As a result of this, human being is extremely dependent on the environment. ስለዚህ ኢንቫይሮንመንትን በጣም በከፍተኛ ሁኔታ ኤክስትሪምሊ ነው ዲፔንድ ሆነንበት የምንኖረው ማለት ነው። የዛሬው ቪዲዮአችን በዚህ ያበቃል። በቀጣዩ ደግሞ 6.2 ሞዲፊኬሽን ኦፍ ኢንቫይሮንመንት በሚለው ርዕስ ተመልሰን እንገናኛለን። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ቆዩ።